ሰላም ጤና ይስጥልኝ ውዴ ቻናሌ ቤተሰቦች ዛሬም እንደተለመደው አዳዲስ ቪዲዮዎችን እየቀርባለሁ እና እነዚህን ቪዲዮዎች ፈታ ዘና ያረጋቸው ያሰብኳቸው ናቸው። ሰሞኑን ያው ከ12ኛ ክፍል ተፈታኞች ጋር ከእነሱ ጋር ተያይዞ ብዙ ነገር እየወጣ ነው። አንድ ግቢ ሄደው የሚፈተኑት፣ ሁለት ደግሞ ፈተናው 12 ኮድ ነው። እንደገና ደግሞ ግቢ ተመድበው መፈተናቸው ነገር በጣም እያወዛገባቸው ነው መሰለኝ። እስቲ በዚህ ሰዓት 12ኛ ክፍል ተፈታኞች እንዴት እየሆኑ እንደሆኑ እነሱን እንመለከታቸው። እስቲ ወደ ቪዲዮ እንሂድና ጎሽ በምልት ምንድን ያጠና ነው አንተ? እኔ 12 አሁን ተፈታኝ ነኝ። ሰዎች ምን ሊያፈረዱ ይችላሉ? ሐሳብ ምን ታዝሎ ልታይ ትችላለህ? ሐሳብ ሰዎች ምን ውስጥ ላይ ሲሉ ትሰማለህ? ሐሳብ ውስጥ ነው። መላ 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 ወገናችን የገረመኝ ምን ባለሽ ነገር የምር በጣም የገረመኝ ተመልካቾች። እስቲ ሌላ ደግሞ እስቲ ዋዋን ቻሌንጅ እንመለከት። እኔ አኩቻ ነኝ ዋዋና ማንንም አልሰማም። ወንድም አቤት። ምጤ መጣ መሰለኝ ሆስፒታል ውሰደኝ። ብር ይዘሻል? አልያዝኩም ወንድሜ። እና እኔ ምን አገባኝ ብር ካልያሽ? አንተ ሴት አይደል እንዲወለደች እንዴት ነፍሰ ጡር ላይ ትጨክናለህ? ምርጥ ላዳ ሹፌሮች አሉ አይደል እንዴ? ታመመ በሽተኛ እርጉዝ በነፃ የሚያደርሱ እዋዋን አይበላም። ቻፓም ከሆነ ይወልህ እንከ አስገባት። የትም ብትሄድ ከዛ ይበልጥማ። እግዚአብሔር ያክብርልኝ። ችግር የለም ይመችሽ። ሰላም ተገላገኝ። ከምንም ከማንም ሰውነት ይቀድማል፣ ገንዘብ አታስቀድም። እዋዋ በቃ ይመችህ። እስቲ ሌላ ደግሞ አንድ ቪዲዮ እንመለከት። ምን አይነት በሽታ እየመጣ እንደሆነ እስቲ። ጃይፈር የሚባለው በሽታ ብዙ ጊዜ በኑሮ ውድነት ስለሚመጣ አብዛኛውን ጊዜ እና ለምን ይከሰታል ብላችሁ ስጠይቁ ገንዘብ ከኪሱ ያጣ ሰው ብዙ ጊዜ ለምን ገንዘብ ከኪሱ ያጣል ሲባል አይገባንምና ኑሮ በራሱ እንደዚህ ነው የሚያደርገው። በሽታው ብዙ ጊዜ ራስ መቆጣ። ምን አይነት በሽታው ነው ነገር ወይ ብቻ ከዚህ በሽታ ተጠንቀቁ እናንተ። አንድ ቪዲዮ ደግሞ እንመልከት ይሄንን። በጣም የተመቸኝ እኔ